ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ዕለት ደግሞ በእግዚአብሔር ቃል ስለተፈጠሩት መላእክትና ከዋክብቶች እንመለከታለን። የኖረና ያለ የሚኖር እግዚአብሔር በእግዚአብሔር ቃል በመጀመሪያ ኃይለ ቀን ሰማያትንና በክበባቸው ውስጥ ያሉትን ዓለማትን ከፈጠረ በኋላ ለዘላለም ብሩካን ሁኑ ብሎ አጸናቸው። ሰማያት በተዋበና በአማረ ቀለማቸው የሚያበሩና የሚያንጸባርቁ ሲሆኑ ዓለማት ደግሞ የተሰጣቸው ሰራዊትን በማባዛታቸው የተፈጥሮ ባህሪያቸው ከቀን ወደ ቀን በማሳደጋቸው የተባረኩ ሆኑ። እግዚአብሔር በእግዚአብሔር ቃል በከበረው ስሙ ለዘላለም ብሩካን ሁኑ ብሏቸዋልና እንደተባሉት ሆኑ። እግዚአብሔር የፈጠረው ፍጥረታቱ ሁሉ በስነ ፍጥረቱ መልካም ፍጥረት ሆነ አየው። እግዚአብሔር በፊቱ የሚቆሙትን መላእክቱን በራሱ መልክ ፈጠራቸው። በሰማያት በክልላቸውና በጠፈራቸው ውስጥ በዓለማት በክበባቸው ዙሪያ የሚሰለጥኑ ከእልፍታት የሚበልጡ የእግዚአብሔር ሰራዊት መላእክት ብዙሃናት እልፍታት ከዋክብትን ብዙሃን የሆኑ ድቃቅን ከዋክብትን ካለመታሰብ ወደ መታሰብ ካለመኖር ወደ መኖር ካለመታየት ወደ መታየት በቅጽበት አምጥቶ ከራሱ ፈቃድ ለራሱ መንግስት በቃሉ ፈጠራቸው። ሁሉም የተለያየ መልክ አላቸው። ከእግዚአብሔር ፍቃድ በእግዚአብሔር ቃልና በእስትንፋሱ ከእሳት ዓለም ኮሬብን፣ ከአፈር ዓለም ዱላሌብን፣ ከውሃ ዓለም ናጌብን፣ ከነፋስ ዓለም አዜብን ፈጣንና ኃይል ያለውን አካላቸውን እግዚአብሔር በእግዚአብሔር ቃልና እስትንፋስ የእግዚአብሔርን ሰራዊት መላእክትን በመልኩ እንደ ምሳሌ ፈጠረ። የመላእክት ተፈጥሮ ባህሪያቸው በሻረ የሰማይ ክልል ውስጥ ካሉት ከአራቱ ታላላቅ ዓለሞች እንጂ በእኛ እዩር ሰማይ ውስጥ ባለችው አመልማል ምድር ባሉት እሳትና አፈር ውሃና ነፋስ አይደለም። ምክንያቱም እነዚህ መሬታውያን ናቸውና። መላእክት የተፈጠሩበት የኮሬብ እሳት፣ የዱላሌብ አፈር፣ የናጌብ ውሃ፣ የአዜብ ነፋስ ከዚህም ዓለም በጣም የረቀቀና የተለየ ኃይል ያለው ነው። ከእሳትና ከነፋስ ብቻ የተፈጠሩ መላእክቶች አሉ። እንዲሁም ከውሃና ከአፈር ከነፋስ ብቻ የተፈጠሩ አሉ። በእግዚአብሔር ቃልና እስትንፋስ ለተፈጠሩት መላእክት እንደየወገናቸው እንደየነገዳቸው የሚያስቡበት አእምሮ፣ የሚያዩበት ዓይን፣ የሚሰሙበት ጆሮ፣ የፈጠራቸው እግዚአብሔር የሚያመሰግኑበትን አንደበት፣ የሚንሳፈፉበትን የብርሃን ሰረገላዎች፣ የሚንቀሳቀሱበትን የኃይለ እስትንፋስ እግዚአብሔር ብሩካን ሁኑ ብሎ በስሙ ባርኮ ሰጣቸው። ለእያንዳንዳቸውም የተለያየ ኃይልና ክብር እልቅና አደላቸው። እግዚአብሔር መላእክትን ሲፈጥር እንደ ሌሎች ዓለሞች ሰራዊት ተባዕትና አንስት ወንድና ሴት የላቸው። የደምና የሥጋ ግብር ወይም ደግሞ ፍቃድ የለባቸው። እነዚህ እንደዚህ ዓለም ሰራዊት በፍሬ ዘራቸው ይበቅላሉ፣ አብበው ያፈራሉ፣ ይረግፋሉ። እንዲሁ ሌሎች ተባዕትና እንስት ወንድና ሴት በሥጋ አካላቸው ተፈቃቅደው ይራባሉ፣ ይዋለዳሉ፣ ይበዛሉ፣ ይባዛሉ። ምድራቸውን በዘራቸው እንደየወገኑ ያለብሱታል። በመላእክት ዘንድ ግን እንደዚህ ያለ የተፈጥሮ ባህሪ የላቸውም። በእግዚአብሔር እስትንፋስ አንድ ጊዜ ከተፈጠሩ መሞት፣ መጥፋት፣ ማርጀት መፈጽሞ የለም። የእግዚአብሔርን መልክ ይዘዋልና አንዱ መልአክ ከሌላው መልአክ በልቅና በስልጣን በክብር በጸጋ በኃይልና በግርማ የሚለያዩ የሚበላለጡ የሚተናነሱ አድርጎ ፈጠራቸው እንጂ ሁሉንም በተመጠነና በተወሰነ ክብርና ጸጋ ፈጠራቸው። ብዛታቸው ይሄ ነው ተብሎ ሊገመት ሊቆጠር አይቻልም። ነገር ግን ባለቆቻቸው የተሰለፉትን የቆሙት የሚላኩት የመላእክት ቁጥር እልፈተ እልፍታት ናቸው። እልፈተ እልፍታት በዘመናችን አቆጣጠር 10 ኳድሪሊዮን ማለት ነው 16 ዜሮ ያለው። ብዙሃን ከዋክብትም እንደ መላእክት በሰማዮቻቸው ክልል ጠፈር አንዱ ኮከብ ከሌላው ኮከብ በቀለሙና በውበቱ በብርሃኑ በጽልመቱ በስፋቱ በውርዱ በቁመቱና በጥልቀቱ በአስደሳችነቱና በአስፈሪነቱ አበልጦ እግዚአብሔር በቃሉና በእስትንፋሱ ፈጠራቸው። ቁጥራቸው የብዙሃን ናቸው እንጂ አይቆጠሩም።
አንዱ ኮከብ ከሌላው ኮከብ ጋር እንዳይቀላቀልና እንዳይዋሃድ ሲል የጠፈራቸውን ክበብ ለየ። ነገር ግን አንዱ ኮከብ ከሌላው ኮከብ ጋር በመጋጨትና በመፈናጠር በእግዚአብሔር ፈቃድ አዲስ ኮከብ እንዲወለድ ያደርጋል። በየዘመናቱ በየጊዜው አዳዲስ ኮከቦች የሚታዩት መጥቀውና ረቀው የነበሩት ሲሆኑ ሌሎች ግን ኮከቦች በሚያደርጉት ግጭት የሚፈጠሩና የሚወለዱ ናቸው። ሆኖም አንዱ በአንዱ ላይ ተነባብሮ አይኖርም። ከነሱም እንዳልነበረ የሚሆንና የሚጠፋ አለ። በአንዳንዶች የሰማይ ወፍ ጠፈር ውስጥ የከዋክብት ክምችትና ብዛት ቢታይም የተለያየ የተፈጥሮ ባህሪ ስላላቸው በተመደቡበት ጠፈርና ክበብ ብቻ በመጽናት ከፀሐይ የሚያገኙትን ብርሃንና ሙቀት እንደማግ ይደውሩታል፣ እንደ ድርም ያደሩታል። እንደ ጥጥም ያባዙታል፣ እንደ ሸረሪት ማግ ያጠነጥኑታል። አንዳንድ ጊዜም ይረጩታል፣ ይበትኑታል። የብዙዎች ከዋክብት መልክና ቅርጽ 12፣ 10፣ ባለ 8፣ ባለ 7 እና ባለ 5፣ ባለ 4 ማዕዘን ናቸው። ውድ ተከታታዮቻችን እንግዲህ በቀጣይ ስለነዚህ እንቀጥላለን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።